ሰላም ዩቲዩብ ቴስ ኮሪያ ሰብስክራይበሮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው? ዛሬም የምንሄደው እንደዚሁ እንደባለፈው አይነት ሪዞርት ነው እየሄደን ያለ ነው። ይሄኛው ግን እንደዛኛው በጣም ትልቅ አይደለም። ትልቅ ነው ግን እንደዛኛው ትልቅ አይደለም። ብዙ ነገር አለው። ፓራዳይስ ሲቲ መግቢያው ነው። እዛ ጋ ያው ፓራዳይስ ሲቲ ይላል። ፓራዳይስ ሲቲ ደስ ይላል። እዚህ ጋር ቆንጆ ፋውንቴን አለው። ገብተን ምን እንዳለው ቆንጆ ቪው ነው ያለው። ትላልቅ ሬስቶራንቶች ምናምን አሉት። እስኪ ያለውን እንግባና እንይ። ይሄ መግቢያው ነው። የመግቢያው ነው። የገባን ደግሞ ልክ ስትገቡ ያለውን ቪው ለሰዋ ያው በጣም የሚያምር ነው። ጉድ ሉኪንግ ያለው ነው። ለፎቶ ምናምን ያምራል። በጣም ለፎቶ ደስ ይላል። ብዙ ሬስቶራንቶች አሉት። ቆንጆ ሬስቶራንት አለው። የሚያምር አሪፍ እይታ ያለው ቦታ ነው። እስቲ እንግዲህ እየገባን ደግሞ ስናየው በደንብ ደስ የሚል ነገር ይኖረዋል። እዚህ አሁን ካዚኖ አለ። ካዚኖዎች አሉ፣ ግን ብዙ ጊዜ ኮሪያኖች አይፈቀድላቸውም። ለፎሪነር ነው ካዚኖ እዚህ የሚሰራው በብዛት። አሁን ካዚኖ መግቢያው ነው። በጣም ያምራል። ይሄ ደግሞ በጣም የቤቱ አሪፍ እይታ ያለው ነገር ነው። ቆንጆ እይታ አለው። ያምራል በጣም እና ይሄ ካዚኖ ቤት አለ እዚህ ጋር። እዚህ ጋር ደግሞ ቆንጆ ሬስቶራንቶች አሉ። ይሄኛው እንግዲህ መግቢያው ነው ማለት ነው። ላዛ አርት የሚባለው ይሄ መግቢያው ነው። እዚህ እንደዚህ ትገባላችሁ። ለፎቶ ምናምን ደስ ይላል። በፊት ቁጥር ምናምን ነበረው። እዚህ አሪፍ ፎቶ መነሳት ትችላላችሁ። ላይቲንግ ነው ያለው። እንደምታዩት ቆንጆ ላይት አለው። ኤልዲ ላይት ነው። በጣም ያምር። እንደዚህ ብራይት ብሉ ዋይት እየሆነ ሄዳል። የሚታይ ነገር የለውም። ሬስቶራንት ምናምን የምትፈልጉ ከሆነ ግን ብዙ ሬስቶራንቶች አሉት። አውትዶር ሉኪንግ ያን ያህል የለውም። ይኸኛው አሁን ልክ እንደዚህ ስንገባ ያው ሬስቶራንቶች አሉት። ይሄ የቬትናም የታይ። ከዛ እዚህ ጋር ያው እንደዚህ አርት ፓራዳይስ፣ አርት ስፔስ፣ ሲሜሪ፣ ክሮማ፣ ወንደር ቦክስ፣ ካልቸር ፓርክ፣ ስቱዲዮ ሰው በደንብ ያው ልጆቹ ምናምን ይዞ መጥቶ ኢንጆይ ያደርግበታል። አሁን እዚህ ጋር ያሉትን በሙላ እያንዳንዱን እናያቸዋለን። እንደዚህ ለልጆች ስኩተር አለ። እንደዚህ ደስ ይላል በጣም እንትኑ ስፔሱ ደስ ይላል። እንደዚህ አሪፍ ይሄ ካፌ ነገሮች አሉ። ለኮሪያን ፋሚሊ እንደዚህ አይነት ለልጆች የሚሆኑ ቦርሳዎች እንደዚህ የፍልታው ጌጣጌጦች ምናምን አሉ። ደስ ይላሉ፣ ያምራሉ። ብቻ እንደዚህ ሰንግላስ በቃ ብቻ እንደ ሱቆች አሉ። ዋው ሉክ ቢዩቲፉል
እዚህ ጋር ደግሞ ሰንሴት አለ በኋላ ላይ ደስ ይላል። ያው ይሄን አያችሁት ቆንጆ ነው ያምራል። ከዛ እሺ እንደዚህ ብቻ የልጆች ነገር አለ በብዛት። እሺ የሚያማምሩ ነገሮች አላቸው። እንደዚህ ሜዝ ነገር አለ። አይ ቲንክ ፓሪስ ዊክ ነው መሰለኝ። ይሄኛው ደግሞ ሬስቶራንት ነው። ይሄን በዛ በኩል አውትዶሩ ነው። ላቭ አብላ እሺ እዚህ ጋር ደግሞ ፀጉር ቤት አለ። የሴቶች ፀጉር ቤት አለ። እዚህ ላይ ታችሁ መሰራት የምትፈልጉ ከሆነ እቺ ደግሞ በጣም ታምራለች። እንደዚህ በጣም ደግሞ ደስ የሚለው እንደዚህ ከላይ ስታዩት ዋው በጣም ነው የሚያምረው ከላይ ሲታይ ማለት ነው። በጣም ያምራል። እሺ እዚህ ጋር ፀጉር ቤት አለ ሴቶች። ያው እዚህ የሀብታሞች እዚህ ድረስ መጥቶ እዚህ ጋር ደግሞ ማሳያ ያለ ፉት ኤንድ ባዲ አለ። ያው በጣም ፈልክ አለ። ያው እዚህ ጋር እንደነገርኳችሁ ያው እዚህ ከዚህ በፊት ቪዲዮ ላይ እዚህ ጋር ስትመጡ ፕራይሱን አይዛችሁ ነው የምትገቡት። ያው ሁሉም ፕራይስ አለ። የእናታችሁ ከ10 ኦፕኒንግ 11 ነው እስከ 12 ምናምን አለ መንደይ ቱ ሰንደይ ያው ሪዞርት ስለሆነ እና የፓራዳይስ ቆይታችን እንደዚህ ይሄን እየመሰለ እየሄደ ነው። ፓራዳይስ ይላል። እሺ ይሄኛው ከስቴሽን መታችሁ ኮኔክት የምትሆኑበት ነው። እዚህ ጋር ጥሩነቱ አያችሁታ። እዛ ጋር ስቴሽን አለ። ልክ እንደመጣችሁ በሱ ጋር እዚህ ጋር ኮኔክት በቃ ከስቴሽን እንደወረዳችሁ ወደዚህ ወደ ሆቴሉ መግባት ትችላላችሁ። ያው ደስ የሚለው ጥሩነቱ ኮሪያ ምንድን ነው ከየትኛውም አቅጣጫ ብትመጡ ይሄ ሆቴሉ እንደዚህ ተካብዶ ምናምን አይደለም የሚታየው እንደ ኢትዮጵያ። በቃ አሁን እንደምታዩት አስፋልቱ ነው። ከአስፋልቱ ተሻግሮ ነው ያለው እና ኮኔክት አድርገውታል። ቀጥታ የት ነው ስቴሽኑ? ከስቴሽኑ ጋር ነው ኮኔክት የሆነው ማለት ነው። በዚህ ጋር መታችሁ በዛ በፓርኪንግ እንደመጣችሁት በዚህ ጋር ደግሞ መታችሁ ከስቴሽኑ ጋር ኮኔክት ሆናችሁ ነው በቃ ወደ ውጭ የሚወጣው ወደ ውጭ ይወጣል። ወደዚህ ወደ ፓራዳይስ የሚገባው ወደ ፓራዳይስ ይገባል ማለት ነው። ያው ስቴሽን ነው እንደምታዩት ስቴሽን ነው። ያን ያህል እንቅስቃሴ የለውም ግን ስቴሽን ነው። በቃ ከዚህ እንደመጣችሁ ወክ አድርጋችሁ ወደ ፓራዳይስ ትገባል። ለልጆች ነው ያው እንደምታውቁት ባለፈውም እንዳሳየሁ የልጆች ነገር በቃ የትም ቦታ ስትሄዱ ለልጆች አለ። ፓራግራይ እንዳለ ልጆች ገብተው እንጆይ ያደርጋሉ፣ ይንቀሳቀሳሉ። ሃምቦርግ ለብሳችሁ ፎቶ መነሳት ትችላላችሁ። ይኸው እንደዚህ ይኸው ሰናል ይላል። እንደዚህ ያው ታደርጋችሁ እዚህ ጋር ፎቶ ስቱዲዮ እንደዚህ አይነት ነው። እዛ ትቀመጣላችሁ። የፈለጋችሁትን እየሆናችሁ ፎቶ መነሳት ነው። የኮሪያ ሃምቦርግ ልብሶች አሉ። የፈለጋችሁትን እየመረጣችሁ መልበስ ነው። ስቱዲዮ ገፍተው ታርጋችሁ ፎቶ ለመነሳት ምንም ለማለት ያው እዛ ጋር አኳሪየም ምናምን ውስጥ ያላችሁ እንዲመስልም አለ። በቃ በደንብ ተዘጋጅቶ ጌሞች አሉ። ከፍላችሁ መጮህ ከፈለጋችሁ ያው ባለፈው እንዳሳየዋችሁ አንድ አይነት ነው። ብቻ ምቹ ነው፣ በደንብ ምቹ ነው። በቃ ይሄ ነገሮችን ለማድረግ የሆኑ አክቲቪቲዎችን ለማድረግ በደንብ ምቹ ተደርጎ ነው የተሰራው።
ይሄ የተለየ የተጋነነ የሚታይ ነገር የለውም። ግን በቃ ኢንጆይ ለማድረግ ሬስቶራንት ለመጠቀም ኮፊ ለመጠጣት ምናምን በቃ ይሆናል። ይህን ይመስላል ፓራዳይስ ሲቲ እንግዲህ ከሞላ ጎደል ቆንጆ ጊዜ ያው ባይሆንም ያው ምንም ነገር እንትን ከማለት ማሳየቱ ይሻላል ብዬ ነው ካለ ማሳየት እና ደግሞ ለማንም ያው እስቲ ያለውን ደግሞ እኛ ሀገርም ደግሞ ሰው ሆቴል ሪዞርቶች ምናምን ሲከፈቱ ምን ማሟላት እንዳለባቸው ምን አይነት ነገር መኖር እንዳለበት ምናምን አንዳንዴ ሀሳብም ሊገኝበት ይችላል። ምክንያቱም እኛ ሀገር ላይ ብዙ ነገሮች እንደዚህ አክቲቭሊ እንትን አይባሉ። ለዛ ነው በደንብ የሚሰሩ ነገሮች ስላልሆኑ እንደዛ የሚሰሩበት ወይ ቢመጣ ቆንጆ። እዛ እሺ ይሄኛው ያው አውትዶሩ እንደዚህ ነው። ይሄኛው ወንደር ቦክስ ነው። ይሄኛው ደግሞ ክሮማ። ይሄ ክለብ ነው። በጣም የሚገርም ክለብ ነው። በፊት ክፍት ነበር በብዛት። ከዛ ከኮሮና በኋላ ዘግተውት ነበረ። በጣም ለምን እንደሆነ ባላውቅም። ይሄ ሎከር ሩም ነው። የምትፈልጉትን ምናምን ታስቀምጡ ከሆነ እዚህ ታስቀምጣላችሁ። ከዛ ሎከር እዛ አስቀምጣችሁ ትኬት ገዝታችሁ መግቢያው ይሄ ነው። ኢንትራንስ ፊው 70 ሺህ ዋን ዊዝ ዋን ፍሪ ኮክቴል ማለት ነው። መግቢያው ምናምን ደስ ይላል በደንብ እንደምታዩት። አውትዶር ፓርኪንግ ነው። ሳውና እና ስዊሚንግ ምናምን ያለውን ለ6 ሰዓት ከሆነ ያው መቅረጽ አይቻልም፣ ያው ፕራይቬት ስለሆነ ለ6 ሰዓት ከሆነ 70 ሺህ ነው። ለአራት ሰዓት ከሆነ ደግሞ 40 ሺህ ነው። እሱኛው ጭንጭል ባንክ አለው ሳውና ምናምን አለው፣ ግን እንትን አያካትትም። ስዊሚንግ እንትኑን አያካትትም። እዚህኛው ደግሞ ወንደር ቦክሱ ነው። ወንደር ቦክሱ ትኬት ገዝታችሁ ነው የምትገቡት። አይ ቲንክ እዛ በር ላይ አለ። እዚህ ደርሰናል። ለማንኛውም ያው እንደምታዩት ነው። ልንወጣ ነው። ያው የፓሪስ ዊክ ስለሆነ ለፓራዳይስ ሲቲ ለሜርሲዲ ፓራዳይስ ሲቲ ምሳ የተወሰነ ምሳ እንብላና ምን እንብላ እስቲ የምንበላውን አሳያችኋለሁ። የኮሪያ ምግብ ነው የምንበላው፣ እሱን እንብላና እሺ። አሁን ምግባችን መጥቷል። ኪምቺ ጭጌ ነው እና ኪምቺ ጭጌ ይባላል። ያው በደንብ አሪፍ ነው፣ ጣፋጭ ደስ ይላል። ኮሪያ ውስጥ ናችሁ ኪምቺ ጭጌ የማይበላ ሰው ያለ አይመስለኝም። ግን ልንበላ ነው። እንዴት እንደሚበላ እንግዲህ እናያለን። ስቴር ገና ይዘት በጣም ሩዝ አለ። ሩዝ ወሳኝ ነገር ነው። ለዚህ ሱፕ አለ። ይሄ ሞክ ይባላል። ያችሁ ሱፕ ነው። አሪፍ ነው። ቆንጆ ሱፕ ነው። አይ ቲንክ መቀስ ላምጣ መሰለኝ። መቀስ ባመጣ ይሻላል እንጂ ያለበለዚያ በምን እበለዋለሁ? እንትን እዛ ድረስ እንደዚህ እንዳለ ልብለው።
ትንሽ ነው ግን ይጣፍጣል ምናምን ደስ ይላል። ቆንጆ ነው። ዋው 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 እንቻለን እንቻችን እንበላለን። አሪፍ ነው። በጣም ይጣፍጣል። ቆንጆ ነው። አይ ቲንክ ጫጫታ ምናምን ይኖራል ግን እንትን በሉ እኛውን ሪዞርት ውስጥ ነው እንግዲህ ሪዞርት ውስጥ ሆኖ ራሱን የቻለ እንደ ፉድ ኮርት ነገር ነው። ማንኛውም ሰው አነስ ያለ ያው እንደ ውጭ አይደለም፣ ከውጭ ይወደዳል ግን በቃ የኖርማል ነገር በልቶ ጠጥቶ ምናምን መሄድ ይችላል። እንደዚህ ነጭ ሩዛችሁ ትበላላችሁ። በቃ በልቶ ጠጥቶ መሄድ ነው። ይጣፍጣል። ጊዜ ይባላል። ኮሪያ አሪፍ ምግብ ነው። ያው ብትመጡ ልትወዱት የምትችሉት ነገር ነው። ስለዚህ ይሄን ተጋበዙ ብለናል። እንግዲህ እኛ እዚህ ድረስ ደርሰናል። ከዚህ በኋላ ያለውን ደርሰናል። እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ይመቻችሁ። ፒስ አውት። መልካም ጊዜ ይሁንላችሁ ብያለሁ። ባይ